ሰላም እንዴት ናችሁ? ዛሬ በቀላሉ እንዴት እጅጌ መስራት እንዳለብን ይዤላችሁ መጥቻለሁ። ቀለል ባለ መንገድ የሚያስፈልገን ሜትር፣ ማስመሪያና ወረቀት እና እርሳስ ናቸው። እነዚህ ሶስት ነገሮችን ይዘን ያው እያደረ እየለመዳችሁ ስትሄዱ ቀጥታ ጨርቁ ላይ መቁረጥ ትጀምራላችሁ። ነገር ግን አዲስ ጀማሪ ከሆናችሁ ግዴታ ማስመሪያ፣ ሜትር እና ወረቀት ያስፈልገናል። እሺ ወደ አሰራሩ ስንሄድ ወደ ጎን የደረት ዙሪያ ልኬታችንን ሲካፈል ለአራት ሲቀነስ 3 ሴንቲሜትር አድርገን ወደ ጎን እናሰምራለን። ወደ ታች ያለውን ፖይንታችንን ደግሞ ለማግኘት የደረት ዙሪያ ሲካፈል ለ10 ለምሳሌ እኔ 88 ሴንቲሜትር ነው። ሲካፈል ለ10 8 ሴንቲሜትር ነጥብ 8 ነው የሚመጣው። የመጣልኝን በዚህ መልኩ ወደ ታች አሰምራለሁ ማለት ነው፣ ወይንም ፖይንቴን አስቀምጣለሁ። እዚህ ጋር በምስሉ ላይ እንደምትመለከቱት ስትሬት ወደ ጎን እናሰምረዋለን ማለት ነው። የሆነ ምንድነው 3 ማዕዘን ነገር ይሰጠናል። በዚህ መልኩ እናሰምራለን። እሺ ይሄንን ያሰመርነውን በድጋሚ ለአራት እናካፍለዋለን። በዚህ መልኩ አግድም ስትሬት ያሰመርነውን ለአራት እናካፍለዋለን። ይሄንን የምናደርገው በቀላሉ ነጥቦችን ለማገናኘት እንዲመቸን ነው። በዚህ መልኩ ለአራት ታካፈል ነው በቀላሉ ከርቮቹን መስራት እንችላለን ማለት ነው። እዚህ ጋር ለአራት ያካፈልነውን መጀመሪያው ፖይንታችን ላይ ወደ ላይ 1 ሴንቲሜትር ወጣን ነጥብ እናደርጋለን። ሶስተኛው ላይ ደግሞ በተመሳሳይ ወደ ታች 1 ሴንቲሜትር ወረድ ብለን ነጥባችንን እናስቀምጣለን። ይሄንን በካርቭ ማስመሪያ ወይንም ደግሞ በእጃችሁ ነጥቦችን በዚህ መልኩ እናገናኛቸዋለን ማለት ነው። እሺ አሁን በቀጥታ የእጃችንን ቁመት ልኬት በዚህ መልኩ የስፌት እስከ 2 ሴንቲሜትር ጨምረን፣ ለምሳሌ እኔ እዚህ ጋር 16 ሴንቲሜትር ነው የተሰጠኝ የእጅ ቁመት፣ ሲደመር 2 ሴንቲሜትር 18 ሴንቲሜትር አድርጌ በዚህ መልኩ አስቀምጣለሁ። በመቀጠልም የእጃችንን ዙሪያ ወይንም ደግሞ የእጅጌያችንን መጨረሻ የሚያርፍበትን ቁመቱን ዙሪያ ልኬት ሲካፈል ለሁለት፣ ምክንያቱም ይሄ ወረቀቱ እጥፍ ስለሆነ ሲካፈል ለሁለት የመጣልን የኔ 16 ሴንቲሜትር ነው። በድጋሚ 2 ሴንቲሜትር የስፌት አድርጌ 18 ሴንቲሜትር በዚህ መልኩ አሰምራለሁ። እሺ በዚህ መልኩ እንግዲህ የእጅጌያችንን ፓተርን ሰርተን ጨርሰናል። ቀጥታ ወደ መቁረጥ ነው የምንሄደው። ያው መቀስ የተለያየ መሆን አለበት። የጨርቅና የወረቀት መቁረጫ የተለያየ መሆን አለበት። እጅግ በጣም ቀላል ነው። ፓተርን መስራት ያን ያክል የሚከብድ ነገር የለም። በጣም ብዙ ልጆች አሉ እዚህ ሶሻል ሚዲያ ላይ የሚያስተምሩ የተለያዩ ቪዲዮዎች አሉ። እናንተ የሚመቻችሁን እየገባችሁ ከዛ ላይ መማር ትችላላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ሰብስክራይብ አድርጉኝ። ቀጣይ ላይ ከወገብ በላይ ያለ ልኬት አሰራሩን ይዤላችሁ መጣለሁኝ። በዚህ መልኩ ጨርቃችንን ካዘጋጅን በኋላ ለአራት እናጥፈዋለን ማለት ነው። እዚህ ጋር እንደምትመለከቱት ለአራት እናጥፈውና ፓተርናችንን አስደግፈን እንቆርጣለን። እዚህ ጋር ጨርቁ እኩል መሆን አለበት፣ መዛባት የለበትም።
እኩል በደንብ ካስተካከልን በኋላ በዚህ መልኩ ፓተርናችንን አድርገን መቁረጥ እንጀምራለን። ኮሜንት ላይ የምትፈልጉትን የልብስ ዲዛይን አሰራሩን እንሰራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ። በዚህ መልኩ ጨርቃችንን እኩል አድርገን እንቆርጣለን ማለት ነው። እንግዲህ በዚህ መልኩ ቆርጠን ከጨረስን በኋላ ከላይ የሆነ ምልክት እናደርግበታለን። በኋላ ስንገጥም ከእጅጌው ጋራ ከትከሻው ጋራ እኩል እንዲመጣልን በዚህ መልኩ ምልክት አድርገን ቀጥታ ወደ ስፌት እንሄዳለን ማለት ነው። ከዚህ ጋር ያው ከአንድ ከፊት ለፊት በኩል ያለውን ትንሽ ጨርቁን እንቀንስለታለን። ቀጣይ ላይ ቆይ ያሳያችኋለሁ። ቲሸርት ስንሰራ ከፊት ለፊት ወደ እስከ 1 ሴንቲሜትር ገባ ብለን ስለሆነ የምንቆርጠው እጅጌውንም እንደዛው በተመሳሳይ እናደርጋለን። በቀጥታ ወደ ስፌት እንሂድ። እንግዲህ እጅጌያችንን በዚህ መልኩ ገጥመን ጨርሰናል ማለት ነው። ከዚህ ቪዲዮ ላይ እንደተማራችሁበት ተስፋ አደርጋለሁ። ቀጣይ ቪዲዮ ከወገብ በላይ ፓተርን አሰራሮችን ይዤላችሁ እመጣለሁ። ቪዲዮዎችን ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ።